96 97 አካባቢ ላይ ያው መንፈሳዊ ኮሌጅ ተማሪዎች በነበርንበት ጊዜ በዛ ወቅት ላይ አንድ ነገር ተፈጥሯል። ጊዜው ኤግዛክትሊ ዓመተ ምሕረቱን አላስታውሰውም፣ ግን ሰሞኑ ያ ነው። ብዙዎቻችሁ ታስታውሱ ይሆናል። ጅማ አካባቢ በሻሻ የሚባል ሀገር ላይ ሙስሊሞች ኦርቶዶክሶችን ጨፈጨፉ ተብሎ ተወራ እና ዜናው አገሩን ናኘው። የሞቱት ሰዎች በመጽሔት ወጡ፣ የሞቱት ሰዎች በተለያየ ጋዜጦች ወጡ ምናምን። ድርጊቱ እዛ አካባቢ ተፈጽሟል ተብሎ ተነገረን ማለት ነው። እና በማታ እየተሰበሰብን እኛ ደግሞ የቤተ ክርስቲያኗ ልጆች ይልቁንም የመንፈሳዊ ኮሌጅ ተማሪዎች እኛ ህዝብ የምናስተምር በማታ እየተሰበሰብን የሆነ ኦሪየንቴሽን እየተሰጠን የሆነ ነገር ቁጣ ውስጥ ገባን። በአጭሩ ታውቁታላችሁ፣ ቁጣ ውስጥ ገባን። እኔ አሁን ይሄን የምላችሁ ንስሐ ስለገባሁበትና ለካ ሰዎች ላይ እንደዚህ ነው የሚሰራው አየሁታ። እኔ ላይ ሲሰራ ስራው አየሁትና ወደኋላ ተመልሼ ነገሮችን ማመዛዘን ጀምሬ ነው ዛሬ ማውራችሁ። በእግዚአብሔር ፊት ነው። አሁን ማንንም ለመጉዳት ምናምን ሳይሆን ለእውነት፣ በቃ ለእውነት ነው ማውራው። እና ተቆጣን። እኔ እንደውም ሄድኩኝ ጅማ ድረስ እኮ ከዛው ከምማርበት ትምህርት ቤት ነው ይዘውኝ ጅማ አመላለስ የነበረው። እና እዛ ሰዎቹ እንደሞቱ ጨረሷቸው ሙስሊሞች ተብሎ ደረስን። በነፍስ ወከፍ ደረስን። እዛ አካባቢ ያሉትን ሰዎች ለማጽናናት ሞከርን፣ አስተማርን፣ ተዘመረ፣ እርዳታ ምናምንም ተባለ። ምን ተባለ ማለት እኛ ፈጥነን ስለሄድን ወሬው ብዙ አልተዛመደም፣ በሌላ ቦታ የነበረው ማለት ነው። ግን የሚገርማችሁ በዛው ሰሞን እስላሞች ላይ የሆነ አይነት ዘመቻ እንዲከፈት በሀገር አቀፍ ደረጃ በቃ ተቀጣጠል። እነሱም ተሳቀቁ እና ድረስ እየተባለ ባህር ዳር ያለ ጎንደር ያለ ወጣት አውቶቡስ እየሞላ እንዲመጣ ወደ ጅማ ወደ በሻሻ ማለት ነው እልቂት። ከዛ እኛም በደም ፍላት ስብከቶች፣ በቃ ሙስሊሞችን ቀጥቀጥ የሚያደርግ ካሴት። አንድ ጓደኛዬ እንደውም አህዛብ ለምን ያጉረመረማሉ ተብሎ እንዴ መጽሐፍ ራሱ ወንድሞች መጽሐፍ በሙስሊሞች ላይ ምና በቃ በደም ፍላት እየተነገረን የሰማነው ነገር ማለት ነው። እየቆየን ስንመጣ ድርጊቱ ተፈጽሟል። በሻሻ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ ቄሶች ታርደዋል፣ ህፃናት ሞተዋል ምናምን ማለት ነው። ግን ይህንን በሙስሊም ስም እንዲወጣ ያደረገ የፖለቲካ ኃይል ነበረ በሰዓቱ ማለት ነው። ይህን ቆይቶ ረፍዶ አወቅን ማለት ነው። ለምንድን ነው ይህን ያነሳሁት? ቶሎ አንድ ነገር ሲፈጠር የሆነ ግሩፕ ታርጌት እንዲደረግ ተደርጎ ስራ ይሰራል። ይሄ የተለመደ ነው አፍሪካ ውስጥ። ያን ቡድን እንድታጠቃው ማለት ነው።